ጌታ የሚሉት ትልቅ ዘንዶ አለ። በሱ ስም ነው የሰየሙት። ለምን በዛ እንደሰየሙት አላውቅም። ይሄን አለት የሳይንሶች ሰዎችና አስቴሮይድ ማለት በጥንት ጊዜ ኮከብ ይሉት ነበር ወይም ንዑስ ፕላኔት ይሉት ነበር። ዓለም አቀፍ የአስትሮኖሚ ህብረትም ንዑስ ፕላኔት ይለዋል። በጣም አደገኞች ናቸው እና 72 ጫማ ያህላል ወይም ከ72 እስከ 161 ጫማ ወይም ከ22 እስከ 49 ሜትር ወይም ትልቅ ፕሌን ኤሮፕሌን የሚያህል ግዙፍ አለት ጠፈር ላይ እየተከናወኑ ነው። እና እነዚህ ነገሮች የት ነው ያሉት? እነዚህ አለታማ አካላት ብለን ስናይ እነዚህ እንግዲህ አለታማ አካላት ወይም አስቴሮይዶች የሚገኙት አብዛኛውን ጊዜ በማርስ እና በጁፒተር ምህዋሮች መካከል ነው። ማርስ በኢትዮጵያውያኑ መሪህ ትባላለች። ጁፒተር ደግሞ መሽተሪ ይባላል። በእነሱ ምህዋር መካከል ያለ ቦታ አለ እና ያ ብዙ የአስቴሮይድ አለቶች ክምችት ያለበት ቦታ ሲሆን አስቴሮይድ ቤልት ወይም የአስቴሮይድ ቀበቶ በመባል ይታወቃል። እና ዋናው እንግዲህ ሌሎች አስቴሮይድ ካሉባቸው ቦታዎች ለመለየት ሜን አስቴሮይድ ቤልት ወይም ዋናው የአስቴሮይድ ቀበቶ በመባል ይታወቃል። እንግዲህ የስነ ፈለክ ተመራማሪዎች በዚህ ክልል ውስጥ ያሉት አለቶችና ድንጋዮች ራሳቸውን ችለው ፕላኔት መስራት ያልቻሉ ስብርባሪዎች ናቸው ብለው ሳይንሳዊ ገለጻን ያደርጋሉና በአስቴሮይድ ቀበቶ ውስጥ ብቻ በሚሊዮን የሚቆጠሩ አስቴሮይዶች አሉና አብዛኞቹ ከአለትና ድንጋይ የተሰሩ ናቸው። አንዳንዶቹ ደግሞ የብረትና ኒኬል ድብልቅ እንዳለባቸው የዘርፉ ተመራማሪዎች ያስረዳሉ። እና ከአቧራ እና አሸዋ መጠን ካላቸው ጀምሮ እስከነ ቬስት ትልልቅ መጠን እስካላቸው ይገኙበታል። እንግዲህ ከብዙ ዓመታት በፊት እንደ ዳይኖሰር ያሉ ግዙፋን ፍጥረታትን ያጠፋው ከመሬት ጋር የተጋጨው አስቴሮይድ እንደሆነ ብዙ ሳይንቲስቶች ይናገራሉና እነዚህ ግዙፋን ፍጥረታትን በተለይ እንደነ ዳይኖሰር የመሳሰሉትን አጠፋ የሚሉ አሉ። የሳይንሳዊ ትንታኔ ያስፈልገዋል። እንግዲህ አስቴሮይድ ቀበቶ ውስጥ ወደ 4 ታላላቅ አካላት አሉ። አስቴሮይድ ቀበቶ ላይ ምናልባት ድንክ ፕላኔት ተብለው የሚታወቀው እነ ሴረስ፣ እነ ቬስታ፣ እነ ፖላስ እና እነ ሃይጊያ የተባሉ አስቴሮይዶች ይገኛሉ። ብዙዎቹ ቅርጽ የላቸውም፣ ቅርጽ አልባ ናቸው። ቴሌቪዥን ላይ ወይም በተለያዩ ቦታዎች ወይም ዩቲዩብ ላይ ወይም ሳይንሳዊ ጽሑፎች ላይ እንደምታነቡት ቅርጽ አልባ ናቸው። እንዲህ ግማሹ እንዲህ አይነት የተለያየ ናቸው እና አስቴሮይድ ቀበቶ ውስጥ ካሉ አካላት ትልቁ የሚባለው ሴረስ ነው። ወደ 950 ኪሎ ሜትር ዳያሜትር አለው። በጣም ከባድ ነው። 950 ኪሎ ሜትር ዳያሜትር ያለው ነው ሴረስ። እንግዲህ የጨረቃ ቢያንስ 1/4 ማለት ነው። የጨረቃን 1/4 ያህል መጠን ያለው ማለት ነው እና የቀሩት ሶስቱ ቅድም የጠቀስኳቸው ማለት ነው ትልልቅ አስቴሮይዶች አማካይ ዲያሜትራቸው ወደ 600 ኪሎ ሜትር አካባቢ ነው። ይሄ እውነት ነው ወይ? ፍልሚያው እውነት ነው ወይ? ስታር ትሬክ ምናምን ስታየው። ነገር ግን አብዛኛውን ጊዜ ወደ ስፔስ የሚላኩ ሻትሎች ወይም ትልልቆች እንትኖች ከአስቴሮይድ ጋር የሚጋጩ አይደሉም። ምክንያቱም በጣም ሰፊ ነው ክልሉ፣ እጅግ በጣም ሰፊ ስለሆነ እንደማይነኳቸው ሳይንስ ያረጋግጣል። አሁንም ብዙዎቹ ይሄዳሉ እና ማለት በአስቴሮይድ መካከልና በእኛ መካከል ያለው ርቀት በጣም ሰፊ እንደሆነ ነው እና የመገጨት እድላቸው በጣም አናሳ ነው ይባላል። ሌላው እንግዲህ የአስቴሮይድ ቀበቶ ብዙ አስቴሮይዶች ወደኛ እንዳይረግፉ በጣም የሚጠቅመን ፕላኔት መሽተሪ ወይም ጁፒተር ነው። ጁፒተር በጣም ስበት ያለው በጣም ስበት ስላለው የመሰባሰብ እድላቸውን ያጠፈዋል። የጁፒተር ስበት ደግሞ በምህዋራቸው ላይ የሚያደርገውን ጉዞ ስለሚያዛባ ምህዋራቸው ውስጥ ወደ ውጭኛው የስርዓተ ፀሐይ ክፍል ነው አብዛኛውን ጊዜ የሚጓዙት ማለት ነው። የአስቴሮይድ ቀበቶና የኩፐር ቀበቶ ልዩነት እንግዲህ በዚህ ምክንያት እንግዲህ ከ90% በላይ አስቴሮይድ ቀበቶ አካላት ቦታቸውን ለቀው እንደተበተኑ የስርዓተ ፀሐይ ታሪክ ያስረዳል። ሌሎቹ ደግሞ ጁፒተርን ያልፉና ወደ ውጭኛው ፕላኔት ከመሄድ ይልቅ ጉዟቸውን እንደ መሬት ባሉት ውስጠኛ ፕላኔት አቅጣጫ ውስጥ ያደርጋሉ። አጠቃላይ እውቀት ነው። ሰፊውን አንድሮሜዳ ላይ ያንቡት። እንግዲህ ብዙ ጊዜ አሁን አፖፊስን ጨምሮ ከመሬት ጋር ሊጋጩ ይችላሉ ተብለው የሚፈሩት
በጥቅሉ ለመሬት የቀረቡ አካላት ኒር አርዝ ኦብጀክትስ ይባላሉ። ኒር አርዝ ኦብጀክትስ ለመሬት የቀረቡ አካላት ናቸው። አሁን አያድርገውና እነዚህ ከባባድ አለቶች መጥተው መሬትን ቢገጯት ህይወት ይዛባል። አሁን የምናየው ህይወት አይደለም። አሁን የምናየው ህይወት አይደለም። በጣም ህይወቶች ይዛባሉ። ማዕበል ያስነሳል፣ ሞገድ ያስነሳል። ራዲዬሽኑ፣ ብልሽታው፣ ፍንዳታው ምን ያህል ከባድ ሊሆን እንደሚችል ማሰብ ያስፈልጋል። ሌላ ህይወት ነው ከዛ በኋላ ያለ ብዙ ነገር እንደሚያወድም ማወቅ መረጋት አለብን። አሁን አፖፊስ ምንድን ነው? መጀመሪያ አሁን እንግዲህ አፖፊስ ስያሜውን የሰጠው ያው ሳይንስ ነው። ግን አፖፊስ ስሙ ጥሩ አይደለም። እኔ አልወደውም። አፖፊስ በግብፅ አፈ ታሪክ ወይ ማይቶሎጂ ሎርድ ኦፍ ኬዎስ ኤንድ ዳርክነስ የሚባል አንድ በግብፅ ኤፔፕ ይሉታል የጥፋትና የጨለማ ጌታ ሚሉት ትልቅ ዘንዶ አለ። በሱ ስም ነው የሰየሙት። ለምን በዛ እንደሰየሙት አላውቅም። ይሄን ማለት የሳይንስ ሰዎችና ይሄ በጣም አፖፊስ ይባላልና የጨለማው ጌታ ይሉት ነበረ። በተለይ የጥንት ብዙ ሺህ ዘመን በፊት የነበሩት ግብፃውያን ማለት ነውና በተለይ ምን ይሉት ነበር? ከአባይም ከናይል የሚወጣ ወደ 50 ጫማ የሆነ ዘንዶ ቴረብል ሊዛርድ በጣም ክፉ ዘንዶ እንሽላሊት ከመሬት በታች ያለ በጨለማው ዓለም የሚዋኝ አዞ ይሉታል ግሪኮች፣ ሮማዎች እና ኢቭን ግብፃውያን ያመልኩት ነበር። ይሄን እንደ መንፈስ ያዩት ነበር እና በዛ ስም ነው የተሰየመው። ይሄ አጥፊና አውዳሚ አለት ማለት ነው። እና ለምን እንደመደቡ እንግዲህ ስም የሚሰጡ አካላት አሉና በጥፋት ተብሎ የጥፋት ወይም የጨለማው ጌታ ብለው በሚጥምት ግብፃውያን ማለት ነው በዛ ነው የሰየመው። ስለዚህ ስሙ ራሱ በጣም ደስ የማይልና አስደንጋጭና አስፈሪ ስም ይዟል። እንግዲህ አፖፊስ በአይነታቸው እጅግ አደገኛ ከተባሉት አስቴሮይዶች ነው ምድቡ። እንግዲህ አጥፊ ነው አይደለም፣ አደገኛ ነው አይደለም የሚለውን ለመመደብ የሚኖረው ግዝፈት፣ ትልቀትና ርቀት ነው ወሳኝ። ምን ያህል ግዙፍነት አለው ያ አለት፣ ሁለተኛ ደግሞ ከመሬት ምን ያህል ይርቃል፣ አጥፊ ነው ለማለት። አፖፊስ ደግሞ በጣም አደገኛ ተብሎ ከተመደቡት አለት ነው። እንግዲህ ይሄ የታወቀው በፈረንጆቹ አቆጣጠር ከ2004 ዓመተ ምህረት ጀምሮ ነው። በጣም ትልቅ ነው። 1210 ጫማ ያህላል። 1210 ጫማ ይህ በጣም ቀላል አይደለም። ወደ ሜትር ብትለውጡት ወደ 370 ሜትር እንደማለት ነው። 370 ሜትር እጅግ ግዙፍ ነው ማለት ነው። እጅግ ግዙፍ ነው፣ በጣም ግዙፍ ነው። 1210 ጫማ በደንብ አስተውሉ። 370 ሜትር በጣም የሚገመት እጅግ ግዙፍ ነው። እንግዲህ ከመሬት ወለል ወደ 19000 ማይልስ ወይም 31000 ኪሎ ሜትር ነው የሚያቋርጠው። በጣም ብዙ ርቀት አይደለም፣ በጣም ቅርብ ነው። 19000 ማይልስ 31000 ኪሎ ሜትር ምን ማለት ነው? በጣም ቅርብ ነው እና በጣም አስፈሪ ነው ክስተቱ። ክፍሌ መሬትን ቢመታት ምን እናደርጋለን? እንግዲህ አትደንግጥ፣ 9 ዓመት የለም አይመታትም ብለዋል ሳይንቲስቶቹ። በጣም አይምታት እንዲመታትም አንፈልግም እና በጣም አስፈሪ ነው፣ ግዙፍ ነው። ቢያንስ መሬትን መታት ማለት 65000 አቶሚክ ቦምብ ሂሮሺማና ናጋሳኪ ላይ የሁለተኛው ዓለም ጦርነት መጨረሻ አካባቢ ታውቃላችሁ፣ ሂሮሺማና ናጋሳኪ በአቶሚክ ቦምብ ተመተዋል። የዚያን 65000 አቶሚክ ቦምብ መጠን ያለው ወረደ እንደማለት ነው። ማለት ቢተኮስ 65000 አቶሚክ ቦምብ የሚያደርሰውን ጉዳት ነው ሊያደርስ የሚችለው። ወይም ዓለም ውስጥ ያሉት የኒኩለር ሳይ ያመጣበታለው ምንም ሲሞን አይደለም። ምን ጥቅም አለው? ብዙ አትፍሩ። አንድ ሰው የፍርሃት እንትን አለ እና ስለ ፈሪዎች አንድ ታሪክ ልንገራችሁ፣ ይሄን እስክትመልሱልኝ ድረስ። በአንድ ሀገር ውስጥ 4 እኛ ጀግና ነን የሚሉ ሰዎች ነበሩ። ስንት? 4። እና
እነዛ ጀግና ነን የሚሉ አንዳንዴም ጨዋታ ያስፈልጋል እንደዚህ አይነት ሲሪየስ ወሬ ላይ ከባድ ስለሆነ 4 ጀግና ነን የሚሉ ሰዎች አሉ። አንድ ሊፈተናቸው ሄደ። እናንተ ጀግኖች ናችሁ አላቸው። እንዴታ ከኛ በላይ ማን ጀግና አለ? በጣም ጀግና ለሆነም ብለው መፎከር ጀመሩ። በኋላ ሳያስቡት የሆነች ምትፈነዳ ነገር መሃላቸው ረውራል ሳያዩ ማለት ነውና ድው ብሎ ሲፈነዳ 3ቱ የት እንደገቡ አይታወቁም። አንዱ ብቻ ቀጥ ብሎ ቆሟል። በጣም አደነቀ። 3ቱ ጀግና ነን የሚሉ ሲበተኑ አንተ ብቻ ጀግና ቀጥ ብለህ ቆመሃል፣ ምን ልሸልምህ አለው። ኧረ ጌታው እኔ ምንም ነገር አልፈልግም፣ ብቻ ስለተበላሸው ትርፍ ሱሪ ስጠኝ ብሏል። ምን እንደሆነ ገብቷችኋል? ስለተበላሸው ትርፍ ሱሪ ስጠኝ ላይ ምን እንዳደረገ ሁላችሁ ታውቁታላችሁ። እና አትፍሩ ለማለት ያህል ነው። አትፍሩ ለማለት ያህል ነው። መልካም ጎኑ እንደ ሳይንስ ነው የምናየው። እንደ ሳይንስ ካየነው በምድር በጣም በቅርብ ርቀት ሲበር ይሄ ጥፋት ጌታ የሚሉት ወይም ጎድ ኦፍ ኬኦስ የሚሉት ወይም ጎድ ኦፍ ዳርክነስ ብለው በመጥፎ ስም የሰየሙት ጉዳዩን በቅርበት ለሚከታተሉት የሳይንስ ሊቃውንት በጣም በጣም አስደሳችና ምቹ አጋጣሚ ነው። በጣም ምቹ ነው። እንደምታውቁት ይሄ አለት አፖፊስ በ29 ካለፈን እንደገና በ7 ዓመቱ ደግሞ ተመልሶ ይመጣል። በ2036 ማለት ነው። በጣም ምን አይነት አለት እንደሆነ ነው የሚገርመውና በ36 ሚሊዮን 6 ላይ ተመለሰ 7 ዓመት ማለት ነው። ብዙ አይደለምና ጥፋት የማድረጉ ነገር አነስተኛ ነው። 2036 ላይ ተመልሶም ከመጣ እና ከ2029 ግን በጣም ጥሩ ነው ይባላል። ትንሽ ራቅ ይላል እና ምንድነው ናሳን ጨምሮ ሌሎችም የሳይንስ ሰዎች አፖፊስን እንዲመጣ የጓጓሉ። የጓጉት ምንድነው? በጣም እነዚህን አለቶች ለማጥናት ምቹ አጋጣሚ ነው ማለት ነው። ለምሳሌ እኛ የፀሐይን ግርዶሽ የጨረቃን ግርዶሽ አንድሮሜዳ ላይ ጽፈን ግርዶሽ እንደው ናፍቀን ነበረ። ታውቃላችሁ ብዙ ሚዲያ ላይ ቀስቅሰን ነበረ የሰኔ 14ቱን ግርዶሽ ማለት ነው ላሊበላ ላይ እና ብዙ ጓጉታችሁ ነበር። እኛ በጣም ከሚገባው በላይ ነው ጓጉቼ ነበር ለማየት ማለት ነው። እና እንደዚህ ሁሉ በዘርፉ ውስጥ ላሉ ሰዎች በአይን ስለሚያዩት በጣም እየጓጉ የሚጠባበቁ እንዳሉ ማወቅ አለብን። እና እንግዲህ አሁን ከምድር በቅርብ ርቀት ላይ የሚያልፈውን ይሄንን አለትን ማጥናትን፣ መመርመርን፣ ማየትን፣ መፈተሽን ብቻ ሳይሆን ከመሬት ጋር እንዳይጋጩ ሌሎችም አለቶች ለመከላከል ዘዴ ለመዘየድን ጥናቱ በጣም ይጠቅማል ብለው እያሰቡበት ነው። ለምሳሌ አንዳንድ ጊዜ በጣም አስጊ ከሆነ በኒኩለር ይመታ ይባላል። ብዙ ፊልም አይታችሁ ከሆነ አላቅም። በኒኩለር ይመታ ወይስ በፀሐይ ትልቅ መስታወት አድርጎ የፀሐይን ብርሃን ላይ በማንጸባረቅ እንዲቀልጥ እናድርገው ወይም በሌዘር ይመታ። ብዙ ሐሳብ አለ። አሜሪካ እንኳን አሁን 6ኛ የጦር ኃይል ስፔስ ፎርስ አቋቁማለች። ታውቃላችሁ፣ የሰማይ ላይ ኃይል ማለት ነው። እኛ ገና ምድር ላይ እየተጨቃጨቀን ነው። ሌላው ስፔስ ፎርስ እያቋቋመ ነውና ምንድነው እነዚህን አስቴሮይዶችም የሚከላከል ብርጌድ እንደማለት ነው። መከላከያ ኃይል ነው እና በቅርብ ርቀት ስለሚያልፉ በደንብ ለማጥናትና መሬታችን እንዳይገጭም ለመከላከል ምቹ አጋጣሚ ይሆናል ብለው ነው እየጠበቁ ያሉት። እንግዲህ በጣም ምቹ አጋጣሚ ነው ማለት ነው። ስለዚህ አሁን ሌላው በጣም ደግሞ ጥሩ ነገሩ በአይን ይታያል። በአይን መታየቱ ነው። ልክ ግርዶሹን በአይን እንዳየነው ይህም ደግሞ በጣም በአይን ሊታይ ይችላል። እንግዲህ በአካባቢ ዙሪያ እንዳሉት ከዋክብት በጣም ደምቆ እንደሚያበራ ይገመታል እና ወደ 16 ሴኮንዶች በሚሞላ ጊዜ ውስጥ በቃ የጨረቃን ያህል ርቀት ይሸፍናል እና በአይን እናየዋለን። ይሄ በጣም የሚያስደስት ነገር ነው ለሚያየው ሰው ማለት ነው። ለሚያየው ሰው እና ሲያልፍ ቢያንስ እንግዲህ 2 ቢሊዮን ሰዎች 2 ቢሊዮን የዓለማችን ህዝቦች ያዩታል። በጣም ያስደስታል እና ይሄ አስደሳች ክፍሉ ነው። እንግዲህ የብርሃን ነጥብ ወይም እንደ ኮከብ መስሎ ነው እንደሚጓዝ ኮከብ ሆኖ ነው እንግዲህ የሚታየው። ብዙዎቻችሁ የት ይታያል ብላችሁ ነበረ። እኛም እድለኞች ነን፣ ከምናየው ሀገራት ውስጥ ነን።
እንግዲህ በአይን የሚታየው መጀመሪያ በሰሜን ንፍቀ ክበብ ሰማይ ላይ ነው የሚታየው አለንበት። በተለይ ከኢስት ኮስት ወደ ዌስት ኮስት አውስትራሊያ ይሄዳል። እንደ ናሳ አገላለጽ ከኢስት ኮስት ወደ ዌስት ኮስት አውስትራሊያ ሲሄድ ይታያል። ሌላው ሚድ ሞርኒንግ ላይ በተለይ የህንድ ውቅያኖስን ያቋርጣል። why only 2 billions ብለሃል ዘካርያስ። የሚሄድበት ነው ምህዋሩ ነው ግዴታ ሁሉም ዓለም አይታይም። ምክንያቱም ዓለምን የሚያህል አይደለም። በሚሄድበት ምህዋር ላይ ያሉት ነው የሚያዩትና የህንድ ውቅያኖስን ያቋርጣል። ከሰዓት በኋላ ደግሞ ምስራቅ ዩኤስኤ ወደ ምዕራብ ይጓዝና በአፍሪካም ይታያል። ይሄ በጣም ጥሩ ነው። ስለዚህ አጋጣሚው አለን ማለት ነው። ከ9 ዓመት በኋላ ሁላችንም እና ወደ 6 PM ኢስተርን ዴይ ታይም አካባቢ ኢዲቲ ላይ 6 PM ላይ በአትላንቲክ ውቅያኖስ ላይ ይታያል። 6 PM ላይ በፍጥነት ነው የሚጓዘው። አትላንቲክን በሰዓት ነው የሚያቋርጠው። ምን ያህል ፈጣን እንደሆነ ማሰብ ያስፈልጋልና ወደ 7 PM አካባቢ በአሜሪካ ይሄ አፖፊስ ለምሳሌ በዩክታን ፔኒንሱላ ደረሰ የሚባለውና የቺክሉቭ ሐይቅ እንደፈጠረው ወይም ለዳይኖሰር መጥፋት ምክንያት ነው ተብሎ ከሚታመነው አስቴሮይድ ጋር በመጠን የተቀራረበ ነው። ይሄ ከባድ ነው። እና አስቴሮይድ ቢያንስ ከ11 እስከ 81 ኪሎ ሜትር ዳያሜትር ተጽዕኖ የፈጠረ እንደሆነ ይታወቃል። እና አፖፊስን በመጠን